እንኳን ወደ ሎው ኤንድ ሶሳይቲ ህግና ህብረተሰብ ወደ ተሰኘው የዩቲዩብ ቻናላችን በደህና መጡ። ዛሬ የምናቀርብላችሁ በኢትዮጵያ የሰራተኛ አዋጅ የአሰሪና ሰራተኛ አዋጅ ቁጥር 1156 ህዝባር 2019 ውስጥ በጣም ወሳኝና ብዙ ጥያቄዎች የሚነሳበትን ሀሳብ ይዘን መጥተናል። እርሱም በአንቀጽ 39 ስለ ስራ ስንብት ክፍያና ስለ ካሳ ይሆናል። አንድ ሰራተኛ ከስራ ሲሰናበት የስንብት ክፍያ የማግኘት መብቱ በምን ሁኔታ ይጠበቃል? አሰሪውስ በምን አይነት ምክንያት ውሉን ሲያቋርጥ ነው ክፍያውን መፈጸም የሚገደደው? እስከ ቪዲዮ ፍጻሜ አብረን በመቆየት እነዚህን ህጋዊ መብቶች በግልጽ እንድትረዱ በአክብሮት እንጠይቃለን ማለት ነው። የስራ ስንብት ክፍያ የሚገባው በምን ሁኔታ ነው? እንዳለመታደል ሆኖ የስራ ውል ሲቋረጥ ሁልጊዜ የስንብት ክፍያ ይገኛል ማለት አይደለም። በአዋጅ ቁጥር 1156 በአንቀጽ 39 እንደሚያስረዳው የስራ ስንብት ክፍያ የሚከፈለው አሰሪው ራሱ ውሉን ሲያቋርጥ ወይም ከሁኔታዎች አንጻር ሰራተኛ ምንም ጥፋት ሳይኖርበት ስራውን ሲያጣ ነው። በዚህ አንቀጽ ላይ ዋና ዋና የተካተቱ ነጥቦችን ስንመለከት አንደኛ ድርጅቱ ሙሉ በሙሉ ወይም በከፊል ሲዘጋ ወይም ደግሞ በእንግሊዝኛ ሊኩዊዴሽን ኦር ቢዝነስ ክሎዥር፣ ሁለተኛ ደግሞ የቴክኖሎጂ ወይም የኢኮኖሚ ለውጥ በመኖሩ የተነሳ የስራ ቅነሳ ሲደረግ ሪዳክሽን ኦፍ ወርክ ፎርስ ማለት ነው። ሶስተኛ አሰሪው ህጋዊ ባልሆነ መንገድ ውሉን ሲያቋርጠው ወይም ደግሞ አንሎፉል ተርሚኔሽን ኦፍ ኤምፕሎይመንት፣ ነገር ግን ሰራተኛው በከባድ የዲስፕሊን ጥፋት ለምሳሌ ስርቆት፣ ሐሰተኛ መረጃ በማቅረብ ወዘተ በተመሳሰሉ ነገሮች ከስራ የተባረረ ወይም የተሰናበተ ከሆነ የስራ ስንብት ክፍያ እንደማይገባው ህጉ በግልጽ ይደነግጋል ማለት ነው። የስራ ስንብት ክፍያ እንዴት ይሰላል? አሁን ደግሞ በጣም ወሳኝ ወደ ሆነውና ብዙዎች ወደሚጠይቁት ጥያቄ እንለፍ። ስለ ስንብት ክፍያ አሰላል ወይም ደግሞ ሴቨራንስ ፔይመንት ካልኩሌሽን ማለት ነው። በመጀመሪያ የስራ ዓመት ለሰራው ሰራተኛ የአንድ ወር ደሞዝ የስንብት ክፍያ ይከፈላል። በመጀመሪያ የስራ የዓመት ክፍያ ማለት ነው፣ የአንድ ወር ማለት ነው። ከአንድ ዓመት በላይ ለሰራው አገልግሎት ደግሞ ተጨማሪ ጊዜ እንደየ አገልግሎት ዘመኑ እየተሰላ 1/3 እየተጨመረ ይከፈለዋል ማለት ነው። በተጨማሪም ህጉ ድርጅቱ የኪሳራ ወይም የቅነሳ ውሳኔ ሲያስተላልፍ ለሰራተኛው ቅድሚያ የማስጠንቀቂያ ጊዜ ወይም ደግሞ ኖቲስ ፒሪድ መስጠት እንዳለበት ይደነግጋል። ማስጠንቀቂያ ካልተሰጠ ግን ከማስጠንቀቂያ ጊዜ ጋር ተያያዥነት ያላቸው ክፍያዎች ጭምር ከዚህ ክፍያ ጋር ሊከፈሉ ይገባል ማለት ነው። ብዙዎች የስራ ስንብት ክፍያ ወይም ደግሞ ሴቨራንስ ፔይ እና ካሳ ወይም ደግሞ ኮምፐንሴሽን አንድ አይነት ናቸው ብሎ ያስባሉ። ነገር ግን ህጋዊ ልዩነት አላቸው። የስራ ስንብት ክፍያ በድርጅት መዘጋት ወይም በስራ ቅነሳ ምክንያት ህጋዊ ሆኖ ለሚቋረጥ ውል የሚሰጥ የማቋቋሚያ ክፍያ ተብሎ ሊተረጎም ይችላል። ካሳ ደግሞ ወይም ደግሞ ህገወጥ ስንብት ሲኖር አሰሪው ያለ አንዳች ህጋዊ ምክንያት ወይም ከስነ ስርዓት ውጪ ሰራተኛውን ካባረረ ወይም ደግሞ በህብረት ስምምነት ወይም ደግሞ በዚህ ውል መሰረት ወይም ደግሞ በሌላ በህግ በተደነገጉ ድንጋጌዎች ውጪ የስራ ስንብት ሲካሄድ የስራ ክርክር ሰሚ ችሎት ተጨማሪ ካሳ ክፍያ ለምሳሌ የብዙ ወራት ደሞዝ ቅጣት እና ሌሎች ክፍያዎች እንዲከፈሉ በአሰሪው ላይ ሊጥል የሚችለው ክፍያ የካሳ ክፍያ ተብሎ ሊጠራ ይችላል። ይህ ከአንቀጽ 39 የስንብት ክፍያ ውጭ የሚሰጥ ተጨማሪ የፍትህ እርምጃ ተብሎ ሊወሰድ ይችላል ማለት ነው። ስለዚህ እንደ ማጠቃለያ ስናየው የስራ ስንብት ክፍያ የሰራተኛው የረዥም ጊዜ አገልግሎት ማሳያ እና ከስራ ሲወጣ ወይም ከስራ ሲለቅ የሚከፈለው ህጋዊ ዋስትና ወይም ደግሞ ሊረከብ የሚችለው የህጋዊ ዋስትና ተብሎ ሊታይ ይችላል ማለት ነው። አሰሪዎችም ሆኑ ሰራተኞች አዋጅ 1156 2011 አንቀጽ 39 የሚለውን ደንብ በግልጽ ማወቅ ይጠበቅባቸዋል ማለት ነው። በተለይም ደግሞ የስራ ስንብት በሚደረግበት ጊዜ ማለት ነው።
ስለዚህ በአንቀጽ 39ና በአንቀጽ 40 ላይ ያለ ማስጠንቀቂያ የስራ ውል ሲቋረጥ የሚለው ማለት ነው በተመለከተ አሰሪዎች የስራ ስንብት ክፍያን ወይም ደግሞ ሲቨረንስ ፔይ ኤንድ ኮምፐንሴሽንን የትኛው ሲቨረንስ ፔይ ነው፣ የትኛው ኮምፐንሴሽን ነው፣ ወይም ደግሞ የትኛው የስራ ስንብት ክፍያ ነው ወይም የትኛው ካሳ ነው የሚለውን መለየት አለባቸው ማለት ነው። ከመለየትም ባሻገር ደግሞ ከዚህ በፊት በሰራነው ቪዲዮ እንዳያችሁት በአንቀጽ 36 ላይ በተለይም ደግሞ የስራ ውል ሲቋረጥ ሊከፈሉ የሚገቡ ማናቸውም ክፍያዎች በምን ያህል ጊዜ መከፈል እንዳለባቸው ይገልጻል። ይህም በተለይም ደግሞ የስራ ስንብት ክፍያንም በተመለከተ በአንቀጽ 36 ያለው ተግባራዊ ይሆናል ማለት ነው። በ7 የስራ ቀናት ውስጥ መከፈል አለባቸው። በ7 የስራ ቀናት ውስጥ የስራ ስንብት ክፍያም ጭምር ማለት ነው። ካልተከፈለ ካሳም ጭምር ማለት ነው። አሰሪው የ3 ወር እስከ 3 ወር የሚደርስ ቅጣት ሊጣልበት ይችላል ማለት ነው። ምክንያቱም ክፍያዎች ሲባል ደሞዝ ብቻ ወይም ደግሞ ስፔሲፊካሊ በዚህ አዋጅ ላይ የተቀመጠ ነገር ስለሌለ ማናቸውም ክፍያዎች ሊሆኑ ስለሚችሉ በአንቀጽ 39 ላይ ያለው በተለይም ደግሞ ስለ ስራ ስንብትና ስለ ካሳ ክፍያ የተመለከተው በአንቀጽ 36 ላይ በተገለጸው መሰረት ተግባራዊ መሆን አለበት ማለት ነው። በዛ መሰረት ተግባራዊ የማይሆን ከሆነ ማለትም በ7 የስራ ቀናት ውስጥ ክፍያውን የማይፈጽም ከሆነ ማለትም የስራ ስንብት ከተፈጸመ በ7 የስራ ቀናት ውስጥ የማይፈጽም ከሆነ አሰሪው ለቅጣት ይዳረጋል ማለት ነው። እንዲሁም በአንቀጽ 36 ላይ እንዳየነው ስራውን የሚለቀው ሰራተኛ ተሰናባቹ ወይም ደግሞ ከስራ በተለያየ ዲስፕሊን ምክንያቶች የሚባረረው ሰራተኛ የሚጠበቅበትን ኃላፊነቶች ወይም ደግሞ ንብረት የያዘ ከሆነ ንብረትንም የማይመልስ ከሆነ የስራ ስንብት ወይም ደግሞ ካሳ ቢዘገይ ኃላፊነቱ በሱ ላይ የሚወድቅ ይሆናል ማለት ነው። ስለዚህ ያንን የማስረዳት ክርክር በሚነሳበት ጊዜ ያንን የማስረዳት ኃላፊነት ጥፋቱ የለብኝም የሚለው አካል ይሆናል ማለት ነው። ስለዚህ የዛሬ ቪዲዮአችን እንደምታዩት እንደምትመለከቱት ወደ እንደሰማችሁት ስለ ስራ ስንብት ክፍያ እና ስለ ካሳ የሚመለከት ሆኗል ማለት ነው። ከዚህ ጥሩ ትምህርት እንዳገኛችሁት ተስፋ አደርጋለሁ። አመሰግናለሁ።